ሰላም ጤና ይስጥልን ውድ እንግዳው ቲቪ ቤተሰቦች እንኳን ወደዚህ ዩቲዩብ ቻናል በሰላም በጤና በፍቅር መጣችሁልኝ። በያላችሁበት ሁላችሁም ሰላማችሁ ብዝት ይበል። እንግዲህ ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ እንዲሁም ደግሞ ሐሳብ አስተያየትን ይፈልጋሉ በያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ቪዲዮዎቹን ስታዩ ላይክ በማድረግ ጀምሮ እናንተ ላይክ ስታደርጉ ቪዲዮ ወደ ሌሎች ሰዎች እንዲደርስ ይረዳልና እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ እስከሚያልቅ ድረስ አብራችሁን ቆዩ። ያሲን በእናት ሲጀመር ይመቸው በቃ እንድጅብ ነው መጨነቅ የለብህም ነው ማለት በቃ እኔ እሱ አረ ሶስተኛ ቺክ በቃ ከነካ ሶስት በቃ ደግሞ እኔ አምናት ሬዲ ለሪሌሽንሺፕ እኔ በቃ ቀይጂ ወየ ባያት በቃ እኔ ነገርኩሽ አንዴ ደጋግሜ በቃ እኔ አልችልም በቃ ምን ሰፈር ድረስ ያሲን በእናት እንዴ የቺክ ማት ሰፈር ድረስ እንዴ ምን ይደኛል ሰው እኔ ሬዲ አይደለም ለሪሌሽንሺፕ በቃ አንቺ አሰሚም እንዴ እኔ አልቻልኩም በቃ ስለ ሪሌሽንሺፕ ደምን ባልቅሳ ቸግሮኛል ብለ ተቀበልከኝ ብር እኮ ነው መልስልኝ እያልኩ ያለው እኮ ታዲያ አልቻልኩም እና በቃ ስራ የለኝም ጠሮብኛል እያወቅሽ ያሲን አንድ ካልቻለ ምንም ማድረግ አይቻልም። አንቺ ባለሱቅ አንቺ የብያ ወይ ያሉልሽ አንዴ ንሻልሻ አለን ሱካር ይኖራል ሱካር ይኖራል ሱካር አለ ደም ግፊትስ የልጅ ምች በትላንትና ታሪክ ማንም አይመዘን። ትላንትና ሲቢመረመር ሁሉም ሰው የየራሱ ጉድፍ አለ። አንተ የምትለካው ዛሬ በቆምክበት አቋም ላይ እግዚአብሔር እኮ እያኖረን ነው ሁላችንም ሁሉንም ሳይመለከት ኃጢአትን ምንም ሳይመለከት እያኖረን ነው ሁላችንም። እኔ አንተ ላይ ጣቴን ለመጠቆም ምን ስልጣን አለኝ? የትኛው ንጽህና ነው አንተ እንደጠቆም ያደርጋል? አንተ ስትርቅ ብዙ የሚያስፈልጋቸው ሰዎች ሳይገኙ ይቀራሉ። አንተ እስክትመጣ እነዛ ሰዎችን አናገኛቸው። በምትችለው አቅም በምትችለው ልክ እንደ ጠዋት በመስኮት እንደምትገባ ፈገግታ ነው አንተ መልካም ስታደርግ እግዚአብሔር ፈገግ ይላል። መልካምነት እንዲሁ ዝም ብሎ ማንም ስለፈለገ መልካም አይሆንም። እግዚአብሔር ነው የሚሰጠው መልካም ልብ። ስለዚህ ፈተና እንዳለ በማወቅ መቻል አለብን። ምቀኛ እንዳለ በማወቅ መቻል አለብን። ቅድም እንዳልኩ ነው ክርስቶስን ያዘው እየከመጣ እኛ ኃጢአተኞች ላንሰደብ ላንተች አንችልም። በጣም ስለዚህ ምን አስቸ ነገር እርሳው ተው ዝም ብሎ ወደፊት ሂድ። እግዚአብሔርን ከፊት አድርገህ ከኋላ አድርገህ በመንገድ መቀጠል ነው። መልካምንም አድርግ ዋጋንም ታገኛለህ። እውነት ነው። yes ዳንዬ ታረ ፕሪዲስቴክ ነው ደግሞ ፋቢሌሽን ምንድነው የሳይክል ወንበርም የመሰልከው ዝራርግ ነው የምትለው ምንድነው እኔ ፕሪዲስቴክ እንደዚህ ለምን ትለኝ? ስንት ዓመት ነው? ቆይ ዛሬ ልደቴ ነው 19 ዓመቴ ነው። 19 ወር ነው ዓመት እድሜ እኮ ካልሲ ቢሆን ሸጧል። 40 ጉልባን አልበላህም ወር አንተ 40 ቁጣጣሽ አልበላህ አንተ ኃይለ ሥላሴ ሲገረዙ መላጫ ቀበልክ ሰውዬ ምንድነው የምትለው? ልደቴ ነው አይደል እንዴ ያልኩ? አንተ እኮ አጭር ከመሆን የተነሳ እኮ ሆስፒታል ስትወለድ እኮ ማለት ነው በጋቢ ሳይሆን በሶፍት እኮ ነው የተቀበሉ። አንተ ትልቅ ሰው በትንሽ ሞዴል ትልቅ ሰው በትንሽ ሞዴል ደስ ይላል። በጣም ከሚያሳዝን ነገር መሃል ማለት ነው እግዚአብሔርን ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። በጣም ያዘንኩት ጌታ በጣም ያዘንኩት ዮኑ ይሄ መሰለሽ ልጅ እግዚአብሔርን እንደዚህ ያርገን ጌታ ካጠገብ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚያሳስሉ ጌታ እኔ ምንም አይነት መልስ አልሰጥም። ጆርዲ ለዚህ ልጅ ቆንጆ ምላሽ ሰጣታለች። ቪዲዮውን አብረን እንየው። እናንተ ግን ትናንትና በሰራሁት ቪዲዮ እኔ አስቀያሚው በጣም አይምሮኝ ተነኩኝ ነበር። አቤት ጌታ እግዚአብሔር ሆይ ስድ ግን አስቀያሚ ስላልሆንኩ ኖ አንቺ በጣም ቆንጅዬ ነሽ፣ ታምሪያለሽ፣ አታስቀይሚም፣ አስጠሊታ አይደለሽም በፍጹም። ከላይ በጣም ነው የምታምሪው፣
ውስጥሽ ነው የሚያስጠላው። ውስጥሽ በጣም ያስቀይማል። የበሰለ ዘይቱን ያገኘው ብለሽ ግምጥ ስታረጊ ውስጡ ትል አግኝተሽበት ታውቂያለሽ? አንቺ ማለት ያነሽ ውስጡ የበሰበሰ የገማ የተላ ሰው ነው እንደዚህ አይነት ወሬ የሚያወራው ከቸርች ወጥቶ። ገርዳሚ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። እግዚአብሔርን አጠገብ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚያስቡ። ቸርቹ ምንድነው እንዴ ያስተማራችሁ? ምንድነው የሚያስተምራችሁ? the 10 commandments 10ቱ ትእዛዛት አልተሰበካችሁም? ስለሱ አሁን መጽሐፍ ቅዱስ ታነቢያለሽ። እነዛ አጠገብሽ የነበሩ ገርዳሚዎች እግዚአብሔር ነው የፈጠራቸው፣ ልክ አንቺን እንደፈጠረው ማለት ነው። እግዚአብሔር ይሳሳታል እያልሽ ነው? እግዚአብሔር ገርዳሜን ይፈጥራል እያልሽ ነው? እግዚአብሔርን ታውቂዋለሽ? ለመሆኑ ፈጣሪን ታውቂዋለሽ? ምን አይነት ትምህርት አስተምሯችሁ ነው ቸርቻችሁ እንደዚህ የምትናገሪው? ወጥተሽ ጌታን እያልሽ እግዚአብሔርን እያልሽ ከቸርች ወጥቼ እያልሽ እዚህ ጋር ሲያስጠምቁሽ ምንም አልነገሩሽም ስለ ክርስትና? ምንም አላስተማሩሽም ስለ እግዚአብሔር ስለ ጌታ? አንቺና ጓደኛሽ ብቻ አይደላችሁም ቆንጅዬ ልጆች፣ ቆንጅዬ ሴቶች በእግራችሁ የምትሄዱ። አንቺ ምንሽ ተለየ? እዛ ላይ የባልንጀራህን አትመኝ ይላል መጽሐፍ ቅዱስ። እሱንስ አላስተማሩሽም? ተንበርክከሽ ጸልይ፣ ወደ እግዚአብሔርሽ ጸልይ። እንደው የእውነት የምታውቂው ከሆነ ማለት ነው እወቂው መጀመሪያ። ምናልባት ያኔ መኪና ይሰጥሻል። ባይ ዘ ዌይ ይህንን የመሰለ መልክ ይዤ መኪና የለኝም በእግሬ ነው የሚሄደው ምናምን ብለሽ ብትሰሪ ስቲል ሰዎች ላይክ ያደርጉልሽ ነበር ፖስትሽን። ስቲል ኮንቴንትሽ ኢንተረስቲንግ ይሆን ነበረ። የሰውን መልክ የሰውን ማንነት የማታውቂያቸውን ሰዎች ቸርች አጠገብሽ ቁጭ ብለው የእግዚአብሔርን ቃል ሼር ያደረጉሽን ሰዎች እንዲህ አታክ ማድረግ አያስፈልግም። ሃይማኖት ተቋማትን የሞላችሁት ደግሞ እንደዚህ አይነት ሴቶች እንደዚህ አይነት ወንዶች ናቸው። እውነት ነው። እኔ ጆርዲን በፌሚኒስት አቋሟ አልስማማም። ብዙ ማልደግፍበት ነገር አለ። በዚህ ሐሳቧ ግን ምንም ስህተት የተናገራቸው ነገር አለ ብዬ አላስብም። እኔ ሴት ልጅ ምንም ትሁን ችግር የለብኝም፣ እውነቴን ነው። ነገር ግን ቦርጫም እንዳትሆን። እኔ በህይወቴ ቦርጫም ሴት ሳይ ቀበብ ነው የሚለኝ። ምንም እኮ ናቸው አይደለም። ነገር ግን እኔ አልወድም ቦርጭ፣ ምክንያቱም ቦርጭ በስፖርት መጥፋት የሚችል ነገር ነው። አሁን አንዳንድ ሰው ረዝም ሴት አጭር ሴት አልወድም ይላል፣ አንቀጭን ይላል ምናምን። ያን የፈጣሪ ነው፣ ችግር የለብኝም። ቦርጫም ሴት ከቦርጭ ማልፎ ደግሞ ይሄ ክርክር ያለው ቦርጭ ከ6 ከ5 ቦታ እጠፍ ብሎ ያን መከራ ነው። ያን ሻወር ለመውሰድ ራሱ ሌላ የሆነ አጣቢ ሰው ያስፈልጋል። እኔ አልወድም። ስትወልድ አትለይ፣ ነፍሰ ጡር ስትሆን አትለይ። በቃ መከራ እድሜ ልኳ እንደዚህ ዝብዝብ ብሎ ቦርጯን ራሱ ከልጅ በላይ ነው የሚከብዳት። እኔ አልወድም። ምክንያቱም ቦርጭ በስፖርት መጥፋት የሚችል ነገር ነው። ቁመት፣ ርዝመት፣ ቅጥነት ግን ያን ተሳጥቶም ሊሆን ይችላል። እውነቴን ነው። እኔ ቦርጫም ሴት በቃ ማያዋጣ ማፊ ፋይታ። እኔ አንቺን ሳስረግዝ ማለት ሳስረግዝ ስታረግዝ በምንም አርግጅ ብቻ ስታረግዝ መውለድሽን ቀር እየተጠባበቁ ሰቀቀን ነው። ገና በ5 ወርስ ጀምረሽ በቃ ሰማይ ነው የሚደርሰው ቀፈትሽ። በነገራችን ላይ ፍቅር የማይዛችሁ ሰዎች ፍቅር የማይዛችሁ ምክንያት ደማችሁ ስለሆነ ነው። አይደለም ፍቅር ማብራት አይዛችሁ ያላችሁ አማራጭ የሚወዳችሁን ሰው ማግባት ብቻ ነው። መብራት አይዛቸውም ሲባል ሰማሉ። ፍቅር አይዛቸውም ደማችሁ የሆነ ሰዎች እስኪ አስተያየታችሁን በኮሜንት መስጫ ስራ አስቀምጡልኝ። አቤት ክፋት! እሷ ማትበላውን ለባሏ ወይ እሱ ደግሞ ለልጁ። ይሄ ምንድነው የሚያሳየው? ክፋት ለሰው ልጅ ጥሩ አይደለም፣ አይጠቅምም። እኛ ለሌሎች የምናስበው ክፋት ዞሮ ራሳችን ላይ ይደርሳል። ለመከራ ሰው እንዴት ቶሎ ዋደኩ ይላል። እውነቴን ነው። ሁሉም ሰው በልጅነቱ እንደው ቶሎ ልደግ እንጂ እንደው ቶሎ 18 19 ዓመት ይሙላኝ እንጂ ማንም አይልከኝም። ከዛ በኋላ እንደፈለኩ እንዴት ለመከራ ልደግ ይላል ሰው። እውነቴን ነው። አሁን እኮ ሰው ቢልከን ይሻላል። ሰው 18 19 ሞልቶ እርግጥ ነው ማንም አይልክም፣ ትተብታለህ። ነገር ግን ሰው ቢልክህ ይሻላል። እናት አባት አላከህም አላዘዘህም ማለት አንተ በራስህ ላይ ኃላፊነት ወስደሃል ማለት። አንተ የራስህን ኃላፊነት መቀበል ደግሞ በጣም ከባድ። ሰው ቶሎ ልደግ የሚለው ለመከራ ነው። ማደግ አይደለም በቂ ነው። 18 17 በቂ ነው። ለመከራ ለስቃይ ነው የሚቸኩለው ሰው። እውነቴን ነው። በጣም ለመከራ በጣም ለብዙ ብዙ ሁሉም ሰው
እኛ እታይ ያለው ማለት እናንተ የምታዩት እታች ሰው እንዳይመታችሁ ትተብታላችሁ 18 19 ሰው ማንም ሰው እንዳይልካችሁ እንደፈለጋችሁ ለመውጣት ለመግባት ነው። ግን እንደፈለክ ከወጣ ከገባ በራሳችሁ ላይ ትልቅ ኃላፊነት ጥላችኋል ማለት ነው። የኃላፊነት ነው መከራ የሚያደርጋችሁ። እውነት ነው። እንዲሁ አድጌ ይሄን ነገር አድጌ እንደዚህ የሆነ ነገር አድርጌ ምናምን እንላለን። አሁን ግን አብዛኞቻችን ምን ነው ባላደግነው እያለ ነው። መርዝ አብልተውታል። የገዛ ጓደኞቹ መርዝ በሚበላው ምግብ ቀላቅለው መርዝ አብልተውት እየተሰቃየ ነው። አጉል ጓደኛ እያላችሁ የምትፈዙ የምትጃጃሉ ይህንን ቪዲዮ እንዳታሳልፉት። አንዴ አዳምጡት። ወደ ሆስፒታል እመላለሳለሁ። ምንም ነገር ህመሜ ሊገኝ አልቻለም እና ሆዴ ውስጥ ያመኛል፣ ልቤን ይነክሰኛል፣ ሰውነቴም እያለቀ እየሄደ ነው። ወደ ሀገሬ ወደ ኢትዮጵያ እንድታስገቡኝ ነው የምፈልገው። እጄ እናቴ ጋር ዱዓ እንድታስደርግልኝ ነው የምፈልገው። እናቴ እዛው ታስታመመኝ። ይሄ ታሪክ የዚህ የጃፋር ታሪክ ብቻ እንዳይመስላችሁ። በየሀገሩ በየሰፈሩ እጅግ በጣም ብዙ ወንድም እህቶቻችን አሉ። ልክ እንደ ወንድማችን በገዛ ጓደኞቻቸው በመርዝ ተመርዘው በስቃይና በመከራ ላይ ያሉ በጣም ብዙ ወጣቶች አሉ። ሞኝ ከራሱ ብልጥ ግን ከማን ይማራል? ከሰው ይማራል ይባላል። በተለይ ደግሞ የዚህ ዘመን ጓደኛን እባካችሁ እንዳታምኑ። እመኑኝ፣ ብዙዎቻችሁ የተከበባችሁት በአስመሳይ ጓደኛ ነው። የናንተን ስኬት የናንተን የተሻለ ቦታ መድረስ በማይፈልጉ አስመሳይ ጓደኞች ነው የተከበባችሁት። እመኝኝ፣ ያንቺ ጓደኞች ካንቺ ጋር አብረው ሊበሉ ሊጠጡ ይችላሉ፣ አብረው ጊዜ ሊያሳልፉ ይችላሉ። በውስጣቸው ግን አንቺ ከነሱ የተሻልሽ እንድትሆኚ አይፈልጉም። አንቺ የተሳካ ትዳር እንድትይጂ አይፈልጉም። ህይወትሽ ተለውጦ ከነሱ ከፍ እንድትይ አይፈልጉም። እመነኝ ወንድሜ፣ ካንተ ጋር ጓደኞች አብረው ሊበሉ ሊጠጡ ይችላሉ። ነገር ግን አንተ ከነሱ የተሻለ ቦታ እንድትደርስ አይፈልጉም። ከነሱ የተሻለ ስኬት ላይ እንድትደርስ አይፈልጉም። ምናልባት ክፉ ነገር እናንተ ላይ ማድረግ እንኳን ባይችሉ በፍጹም በስኬታችሁ ደስተኛ አይደሉም። አዎ ምናልባት በሆነ ነገር ሲሳካላችሁ መተው በጣም ደስ ብሎኛል ምናምን ብለው ሊያሽቃብጡ ይችላሉ። ነገር ግን እመኑኝ ከልባቸው አይደለም። ምን ትለኛለች ምን ይለኛል በሚል ነው ለስኬታችሁ ኢቭን መተው እንኳን ደስ አላችሁ የሚሉት። በተለይ የቅርብ የምትሏቸውን ጓደኞቻችሁን ወዳጆቻችሁን በደንብ ተጠንቀቁ። ይህንን ቪዲዮ የተቻላችሁን ያህል ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ አድርጋችሁ ለጓደኞቻቸው ጉድጓድ ለሚቆፍሩ ለነዛ አረመኔ አስመሳይ ጓደኞች አድርሱልኝ። አመሰግናለሁ። አሉ እኮ አንዳንድ ጓደኞቻችን በእኛ ደስታ ከኛ የተሻለ ደስተኛ የሚሆኑ ግን ደግሞ አንዳንዶች ደግሞ በእኛ ደስታ በጣም ስሜታዊ የሚሆኑ በጣም የሚናደዱ የኛን መጥፎ ነገር የሚመኙ አሉ። ለዚህም ነው ፈጣሪ ሆይ ከወዳጆች አንተ ጠብቀኝ ከጠላቶቼ እኔ እጠነቀቃለሁ የሚባለው። ከእንደዚህ አይነት ነገር ፈጣሪ ሁላችንንም ይጠብቀን። ወደ ሜክሲኮ የፈለገውን ነገር አድርጎ ያበሳጨኝ ሰው 500 ብር ሸልሟል። እንዴት አልበሳጭ ለሚያበሳጭ አረበሳጫል ሞክሪና ውሰጂ 500 ብር አበሳጭ እስቲ አበሳጭ ምናችን ወንድ ልጅ ብሬስ ሲያስብ በጣም ያስጠላል። ወንድ ልጅ ብሬስ ሲያስብ በጣም ያስጠላል። ያበሳጭ እኔ ላይ ያስጠላብኛል። አይ ያስጠላል። ላንቺ ሊሆን ይችላል። አዎ እኔ ወድጃለሁ። በቃ በዚህ ነው ተበሳጩ። ፈለገውን ነገር አድርጎ ላበሳጨኝ ሰው የፈለገኝ ነገር አድርጎ ያበሳጨኝ ሰው 500 ብር ሸልመዋል። የፈለከውን አድርገህ ካናደርከኝ 500 ብር ሸልመዋል። ምንድን ነው? ኧረ ልብሴ ልታወልቀው ነው እንዴ? ማን አድማ አደባባይ ላይ ልብስ ልታወልቀው ነው? ያናዳል እንጂ ሲወልቅ ያናዳል። ልብሴ ሲወልቅ ያናዳል። የት ድረስ ልታወልቀው ነው? ሙሉውን ላይ ድረስ። ኧረ ስቃለኝ። አታውልቀውም ወይ? አንበበሽ ነው ያንቺ ነው ያኛው?
ታቆሻል መሰለኝ አጥብልሽ ኧረ መልሽልኝ ብራዘር ኮፍያዬን ተረጋግጠዋለህ ኧረ በስመ አብ ኧረ እና ሌላ ልግዛልሽ ወይስ በብሩ ነው የምትገዛልኝ አይሻልም 500 ብር ግን ያው ቅናሽን ጨምሪ ማለት ገዛልሽ ኮፍያዬን ተረጋግጠዋለህ ኧረ በስመ አብ ያው አልከላለሁ እስቴልሽ ቴንክ ዩ Jesus አላፋችሁ ወይ ምን አርገሽ ነው ይሄ ማናረባ ስኪም አለብሽ ከዚህ በፊት ምታውቃ እና እንዴት ጆሮ እንደዚህ ያጋልሽ ለብሳጨኝ ነው የሚለው በጥፊ ተመትቼም አሁን ልስጥ አይከብድም ወደት የት ነው ያነበብሽው እንዴት ነው ያነበብሽው ከፊት ለፊት በጭ ምን ያለኝ ነገራችን ላይ ገና ከዩኒቨርሲቲ እየመጣሁ ኧረ እባክሽ በጥፊ የመጣልኝ ሀሳብ ሶሪ እሺ በስመ አብ 09 ቴሌ ብር ንግድ ባንክ ይላል ንግድ ባንክ ሻልሽ ስምሽ ማን ነው ያሮስ የት ነው ደብረ ብርሃን ዩኒቨርሲቲ ምን ፊልድ ላይ ነው ነርሲንግ አሁን አንተ ሰው እንደዚህ በጥፊ ተመቶ ይመጣ ምንድነው መጀመሪያ የምታርጊለት እርዳታ የመጀመሪያው እርዳታሽ ምን ጆሮ ግን ዲያውን እንትን ይያለ ልክ አይደለም ሁሉም ነገር በግራጎ ነው እሺ አንቺ 56 በቃ ቲክቶክ ላይ ቫይራል ለመውጣት ተብሎ አሁን የሚመጡ እንትኖች ሐሳቦች ሌላ ታሪክ ላይ ናቸው። አቤት ሰሌ ግንግፋት ከዛ አያትሽ ናቸው የፈሱት ብዬ ግግም ያችን የመሰለች ልጅ በገዛ ፈሴ ላጣት አስበዋል። ደግሞ መርዝ ብትየው እንዲሁ አያትየው ቆይ ምንም አይሉ ይሄ ደግሞ ታሞ መናገር አይችሉም ልሳናቸው ተዘግቷል እያልኩ ጉድ መጪው አንተ ሰላቢ ምን አባ ነው የምታላዝንብኝ? ጉድ ይምጣና ኧረ እኔ ምን እነግርሃለሁ ከራሴ የመጀመሪያው ቪዲዮ የምን አባ ቪዲዮ ነው ደግሞ አፓረንትሊ ሰይጣን የቲክቶክ አካውንት አለውና ምናልባት ይሄ ቪዲዮ ከደረሰው ብዬ ነው የምሰራው ማለት ነው እና እንዴት ነው ማለት መልአክ የነበር ክንፍ የነበረ ግርማ ሞገስ የነበረ የመላእክቶች አለቃ በዘላለማዊው ሆኖ በንጉስ በእግዚአብሔር ፊት ቆመ በቃ የምትታይ የነበርክ መልአክነት ወደ መጨረሻ ከሰው በታች ከእንስሳ በታች ከአትክልት በታች ከመሬት በታች የመጨረሻው መጨረሻ ከመጨረሻው በታች የሌለው መጨረሻ ሆነ የወደቀው ነው እንጂ ማናት ቆይ ምንድን ለምን አርፎ ተቀመጠ ነው? ኧረ እኔም አላወቅኳትም። ቦስትና እኮ ናት ሪፖስት አድርጌ ያየሁት እስከ መጨረሻው ሌላም አለው። ኧረ እባክህ ስሰደብ ቁጭ ብዬልኝ በ24 ሰዓት ውስጥ የቅርታ ቪዲዮ ካልሰራች እቺ ልጅ ከባህል ያፈነገጠ ንግግር ብዬ እከሳታለሁ። ምን አለ በለኝ። ኧረ ግን ይሄን ያህል የሚያስከስስ ንግግር የለውም እኮ አሰላቢ። ኧረ አለው። ሰውን ተስፋ ታስቆርጣለህ፣ ራሱ እንዲያጠፋ ታስደርጋለህ። ሲኦል ደብሮሃል፣ ከፈጣሪ ጋር ተስማማ፣ ይቅርታ ጠይቅና ምናምን ያለች ተስማማ። የት እንስማማ? ብሪቶሪያ ተስማማና ትምጣና ደግሞ ክፉን ሰው አይደል እንደ ራሱ ላይ ሰው ላይ እየከፋ ስንት ነገር እያደረገ እያሳበደ ራሱ የሚያስጠፋው። እኔ ዝም ስላልኩ ነው በእኔ ስለተሳበበ ቦስ ደም ከፍ እንደይለራ በቃ አይንዬ ልከጠቅ እናስደርጋታለን። ለሁሉም መናደድ ምንድን ነው? አይደለም ሰላቢ ያናድድሃል። እኔ አሁን ቁም ነገሩ ምንድን ነው? ከሰው አልበሰም ነው። አሁን ሰለሞን ይኸውልህ 10 ሚሊዮን ይሰጣል፣ ግን እናትና አባቴ ይሞታሉ ብትባል ትስማማለህ? አንተ ያማል እንዴ? ምን አይነት ጥያቄ ነው የምጠይቀው? እናት አባት በገንዘብ ይተካሉ ወይ? ይቅርታ እንትን ሱስ አይተኩም። እውነትህን ነው። በዶላር ከሆነ ግን እስማማለሁ። አርጅተዋል። ምን ያደርጋሉ ከዚህ በኋላ? አሁን እኔ ከሰለሞን ብሼ ነው። የሰው ልጅ ክፋት ከሰይጣን ይበልጣል እያልን ነው። ዛሬ ሊዲያናን ነው መመስለት ጌታ ልስሙ ራሱ ነው። ሰው
ሰዎች ቻይና ውስጥ የትዳር ገበያ ያለ ወይም ደግሞ የሜሪጅ ማርኬት የሚባል ማለትም ሄዳችሁ ትዳር የምትሸምቱበት ማለት ነው። ስለዚህ ይህን ቪዲዮ ለሲንግል ጓደኞቻችሁ በሙሉ ላኩላችሁ፣ ላላገቡ ሰዎች በሙሉ ላኩላችሁ። ይሄ ሜሪጅ ማርኬት የሚባለው እንደነገርኳችሁ የሚገኘው ቻይና ውስጥ ነው። እናም እንደምትመለከቱት እንግዲህ ሄዳችሁ ትዳር ትሸምታላችሁ፣ የትዳር አጋራችሁ ማለት። ይህን ደግሞ የሚያደርጉት ብዙ ጊዜ ወላጆቻቸው እንደምትመለከቱት እናም ለልጆቻቸው ማች ሜኪንግ ነው ብዙ ጊዜ የሚሰሩ። ልጆቻቸውን በስራ ቢዚ ሆኖ በሌላ በሌሎች ነገሮች ቢዚ ሆነው ትዳር አጋር ሳያገኙ ሳያገቡ ሲያልፉ ወላጆቻቸው እየሄዱ እንግዲህ ትዳር ይፈልጉላቸዋል፣ ይሸምቱላቸዋል ማለት ነው። ሶ ምንድነው የተባለው? እንደምትመለከቱት እንግዲህ የልጆቹን ኢንፎርሜሽን በሙሉ ሊስት ይደረግና ይቀመጣል። ከዛ እንደምትመለከቱት ጾታቸው፣ የትምህርት ደረጃ፣ እድሜ፣ የትውልድ ዓመታቸው፣ ቁመት፣ አንዳንድ ጊዜ ውፍረትም አለ። ከዛ ተቀጥሯል አልተቀጠረም፣ ስራው ምንድነው፣ ንብረት፣ ሁሉም ነገር ይጻፋል። ወርክ ስታተስ ራሱ ማለትም ግራንትድ ሬዚደንስ ነው ወይም ደግሞ ይሄ የመኖሪያ ፍቃድ ብቻ ሁሉም ነገር እዛ ይጻፍና ከዛ በኋላ ይቀመጣል ማለት ነው። ሊስት ተደርጎ ከዛ ቤተሰቦች የተዘዋወሩ እንግዲህ ያያሉ። ከዛ ለልጅ ይመርጣል ወይም ደግሞ ራሱም ከሆነ የሄዶ ስራ እየፈለገ ያለው ለኔ ይመጥነኛል በሚያስበው ሰው እንግዲህ ይመርጣሉ። ከዛ በኋላ ማች ሜኪንጉ ተሰራ ማለት ነው። ስለዚህ ይህን ነገር ብዙ ሰዎች የሚያስፈልጓቸው ሰዎች አሉ። ይህን ነገር ለሚያስፈልጉት ለምታውቋቸው ሰዎች ላኩላቸው። ወይ ጉድ! ጭራሽ ትዳር በገበያ በምርጫ 2019 አደራህን አሁን ባለንበት ሁኔታ እንዳትመጣ። አሁን ያለንበት ሁኔታ እንኳን ላንተ ለኛም አይገባንም። እውነት ነው። ዝብርቅርቅ ያለ ኑሮ ነው ውስጥ ያለ ነውና እባክህ ከ2 ዓመት በኋላ ተመልሰናል። እሱንም እንደው አላህ እየናመኝ ነው ቢያስተካክለው ብዬ ነው እንጂ የኛ ጉዳይ እንኳን በ2 ዓመት በ5 ዓመት አይስተካከልም። ይሄ ጄኔሬሽን እልም ብሎ ካልጠፋ የሚስተካከል ነገር አይደለም እና እባክህ ራስህን ተጨንቀህ እኛንም ከምታስጨንቀን እንዳትመጣ። 2019 ከ2 ዓመት በኋላ ወይ ከ3 ዓመት በኋላ ካስቻለ ከ3 ዓመት በኋላ ተመልሰና አድርሱልኝ ለ2019 ይሻላል ብለህ ነው እንዳትመጣ ማለቱ እንኳን የሚሻል አይመስለኝም። ባይሆን ከ2018 የተሻለ የሰላም የፍቅር የስኬት ዓመት ይሁንልን ብሎ መጸለይ ነው የሚሻለው እንጂ ኦልሞስት ያው ጨርሰናል። 2019 ሊገባ ነው። ይሄኛው እንጨታችን ለማህፀን ትልቅ የሆነ ጥቅም አለው። እንዲሁም ደግሞ ተርቤ እናሸባለን። ይሄ ደግሞ ለወገብ ለማህፀን በተለያየ ጥቅም ላይ የሚውል ነው እና በወንድ ነው ምንሰይስ ምን አልሽኝ? አጣርቼ አልሰማሁሽም። ማህፀን ነው ያልሽው? አይ የባጡ ከቆጡ የሆነ አመት። አይ ኢሶዴፓ እንኳንም አንተ ስልጣን አልተሰጠ እንዲ አንድ ሽምግልና ጥንቅቅ አርጎ ደግሶ የሚጨርስ ቅቤ መሃላናት ላይ ተጨርሳለ መደባናት እንዲ የዘንድሮ ወይ እንደው ሌላውን ዝም ስንል ጭራሽ ወይባ ምን የሽንት ቧንቧህን ነው ፊኛህንና ፍሬ ልታጠብ ነው የገባህ? እንደው የፀጉር ቅባት በእርሾ የሚቀባ ይመስል አናት ኩፍ ብሎ እንደው ቁልቁል ባናት ደፍቶ በለቀቀ እንደው ታኳናት ረዲያ። እንግዲህ ቤተሰቦች ቪዲዮውን አይታችሁ ጨርሳችኋል። ስትገቡ ላይክ ያላረጋችሁ አሁን ላይክ እያረጋችሁ ውጡ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ አበረታቱኝ። እንዲሁም ደግሞ እንዲጨምረውም እንዲቀንሰው የምትፈልጉት ሐሳብ አስተያየት ካለ በቅንነትና በጨዋነት በኮሜንት መስጫ ስራ አስቀምጡልኝ። ቀጣይ በተሻሉ ቪዲዮዎች እስከምንገናኝ ሰላም ሁኑልኝ።